ኬጂ ላይ ብዙ ጊዜ መዝሙር ላይ አማርኛ ከብዶኝ ነበር። ፍሬንችም እንማር ነበር። ፍሬንች ግን በጣም አይከብድም፣ ግን በጣም ብዙ ነው። 5 ክላስ በአንድ ሳምንት ነበር ምንማር። እና ፍሬንች እንዴት ነው በደንብ ትችላለህ? ማሆናት ኢኮ ይባላል። ምን ነው በጣም አሰብክ? አናንያ ወደፊት ስታድግ ምን መሆን ነው የምትፈልገው? የክፍል ዳይሬክተር ከዛ ሶፍትዌር ኢንጂነሪንግ ካምፓኒስ እና ብዙ ኦፖርቹኒቲስ ቻይና ውስጥ ነው ያለው። ሰላም የተከበራችሁ ተመልካቾቻችን፣ እንግዲህ ዛሬም እንደተለመደው በአንድ ጎበዝ ተማሪ ቤት መኖሪያ አካባቢ እንገኛለን። እንግዲህ አሁን ወደ እነሱ ቤት እየሄድን ነው። ከእንግዳችን ጋር እንግዲህ ዛሬም ጥሩ ቆይታ እንደሚኖርን ተስፋ አደርጋለሁ። አሁን እነሱ መኖሪያ ቤት በር አካባቢ እንገኛለን። እስቲ ውስጥ ገብተን እንግዲህ ጥሩ ቆይታ እንደሚኖርን ተስፋ አደርጋለሁ። እንግዳችን እንግዲህ ውስጥ ላይ እየጠበቁን ነው እንግዶቻችን። ከነሱ ጋር ጥሩ ቆይታ ለማሳለፍ ወደ እነሱ ቤት እየገባ እንገኛለን። እስቲ ውስጥ ያለውን ነገር ውስጥ ገብተን እንመለከታለን። እንግዲህ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን ግን አትርሱ። መልካም ቆይታ፣ አብረን እንግባ። እንግዲህ አብራችሁን ቆዩ። እንግዳችን አናንያ እንዴት ነህ? ደህና ነህ? ሰላም ነው? እንዴት ነህ? የተወደዳችሁ ተመልካቾቻችን እንግዲህ ከእንግዳችን ጋር ተገናኝተናል። የዛሬ እንግዳችን አናንያ ፒቲያስ ይባላል። ከሱ ጋር እንግዲህ ጥሩ ቆይታ ለማሳለፍ ያው ሰዓታችንን ጠብቀን እንግዲህ ጥሩ ጊዜ ለማሳለፍ ያው አሁን እነሱ በር ላይ እንገኛለን። እንግዲህ ውስጥ ገብተን ደግሞ ጥሩ ቆይታ እንደሚኖርን ተስፋ አደርጋለሁ። አናንያ አይደል? በቃ ውስጥ ገብተን እንጫወታለን። ጥሩ ጊዜ ይኖረናል። ተመልካቾቻችን እንግዲህ ተከተሉን። መልካም ቆይታ። ሰላም የተከበራችሁ ተመልካቾቻችን፣ ይህ ኮምፓስ ወግ የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችን እንግዲህ እንደተለመደው ጎበዝ ተማሪ ጋር ጥሩ ቆይታ ለማሳለፍ ነው ሰዓታችን ጠብቀን ተገኝተናል። እንግዲህ እናንተም እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ይህን ፕሮግራም እንግዲህ ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ፕሮግራማችን ተጀምሯል። እንግዲህ እንግዳችን ማን ነው? ዛሬ በጣም ጎበዝ በስነ ምግባሩም በትምህርቱም ጥሩ አሪያ ሊሆን የሚችል ፕሮግራማችን የሚመጥን ተማሪ ነውና ከሱ ጋር እንግዲህ ጥሩ ቆይታ ለማሳለፍ ነው ሰዓታችን ጠብቀን እነሱ መኖሪያ ቤት ውስጥ ተገኝተናል። እንግዲህ እናንተም ይህን ፕሮግራም ላይክ፣ ሼር፣ ሰብስክራይብ በማድረግ አብሮነታችሁን እንድታሳዩን በአክብሮት እጠይቃለሁ። ይህ ኮምፓስ ወግ ነው። መልካም ቆይታ። ለተመልካቾች እኔ በተወሰነ መልኩ ራስን ለማስተዋወቅ ሞክሬያለሁ። ራስን አስተዋውቂያለሁና ሲያንተ ደግሞ ራስን ለተመልካቾች እኔ አናንያ ፒቲያስ እባላለሁ። 4ኛ ክፍል 11 ዓመቴ። እኔ መጣን ከፋውንተን ኖሌጅ ፎርቢ። ኦኬ፣ በጣም አሪፍ አናንያ። 4ኛ ክፍል ተማሪ ነህ። የ4ኛ ክፍል ተማሪ ነህ። 11 ዓመት ነው። እንዴት ነው ክረምት? እንዴት ነው ትምህርት? እንዴት ነው አናንያ? እንግዲህ የሆነ ዛሬ እዚህ ፕሮግራም ላይ ኮምፓስ ወግ ላይ ስለቀረብክና የፕሮግራሜ ታዳሚ ስለሆንክ በጣም አመሰግናለሁ። ትምህርት እንዴት ነው? 2018 እንግዲህ አመቱ አልቆ አሁን ክረምት ላይ ነው የምንገኘው አይደል? እንዴት ነበረ የ2018 የትምህርት ቆይታ? ትምህርት እንዴት ነበር? መጀመሪያ አዲስ ትምህርት ቤት ስለሆነ ደብረኝ ነበር፣ ግን ሲያልቅ መጨረሻ ላይ ጓደኛ ሰረቼ ነበር። ኦኬ፣ አይ አሪፍ ነው። አሁን እረፍት ላይ ናችሁ። ክረምት አሪፍ ነው። በጣም አሪፍ። እንግዲህ ዛሬ ካንተ ጋር እንግዲህ ያው አናንያ በጣም ጎበዝ ተማሪ ነህ። በስነ ምግባርም በትምህርትም ለሌሎች በጣም አሪያ ትሆናለህ ብዬ ስላሰብኩ ነው እዚህ ፕሮግራም ላይ የጋበዝኩ። እንግዲህ ይህ ፕሮግራም እንደምታውቀው የተለያዩ ጎበዝ ተማሪዎችን የሚቀርቡበት፣ የተለያዩ መምህራን፣ ወላጆች፣ የተለያዩ ትምህርት ባለሙያዎች የሚቀርቡበት ጎበዝ ሰዎች ተመርጠው የሚቀርቡበት ፕሮግራም ነውና አንተም ዛሬ እና ፈቃደኛ ስለሆንክ በጣም ነው የማመሰግነው። እኔው አመሰግናለሁ። በጣም አሪፍ። እንግዲህ ያው አናንያ በብዛት እንግሊዘኛ መናገር ነው ትኩረት የምታደርገው። እንግዲህ ፕሮግራማችን ደግሞ ኮምፓስ ወግ ያው የአማርኛ ፖድካስት ነው፣ አማርኛ ፕሮግራም የሚቀርብበት ነው። እንግዲህ በተቻለ መጠን ያው ጥሩ ቆይታ ይኖራል ብዬ ተስፋ አደርጋለሁ።
እንግዲህ ዛሬ የምንወያየው ወይም ደግሞ የምንጫወተው የተለያዩ ነገሮችን እያነሳን በትምህርት ዙሪያ ከኬጂ ጀምሮ እስከ 4ኛ ክፍል ድረስ ያሳለፍካቸው ነገሮች፣ ሌሎች ተማሪዎች ያለህን ተሞክሮ፣ እንዴት እንደምትማር እንዴት እንደምታጠና አጠቃላይ ያለህን ታለንት እዚህ ፕሮግራም ላይ የምታቀርብበት ነውና እንግዲህ ጥሩ ቆይታ እንደሚኖረን ተስፋ አደርጋለሁ አይደል? በጣም አሪፍ። እንግዲህ ተመልካቾቻችን የዛሬው እንግዳችን ተማሪ አናንያ ፒተርስ ይባላል። በጣም ጎበዝ ተማሪ ነው። እንግዲህ ከሱ ጋር ጥሩ ቆይታ እናሳልፋለን ብዬ ተስፋ አደርጋለሁ። እናንተም እንግዲህ እስከ መጨረሻው ድረስ ፕሮግራማችንን ላይክ፣ ሼር እና ሰብስክራይብ በማድረግ አብሮነታችሁን እንድታሳዩን ቤተሰብ እንድትሆኑ ጋብዛለሁ። ፕሮግራማችን ተጀምሯል። መልካም ቆይታ። ወደ ዋናው ሐሳባችን ከመሄዳችን በፊት አንዳንድ ጥያቄዎችን እያነሳን እንወያያለን። የመጀመሪያው ጥያቄ አንዳንድ የማነቃቂያ ጥያቄዎች ጀነራል የሆኑ ጥያቄዎችን እጠይቅሃለሁ። እንግዲህ እነኝን የራስህን ሐሳብ ትሰጣለህ ማለት ነው። ጀነራል ጥያቄዎች ፈን የሚያደርጉ የሚያነቃቁ ጥያቄዎችን እየጠየቅኩ እንግዲህ ጥሩ ቆይታ እናደርጋለን ማለት ነው። እሺ ሬዲ? ዝግጁ? አንበሳ የጫካ ንጉስ ነው ይባላል። ግን አንበሳ ከጫካው ውጪ በብዛት የት ነው የሚኖረው? የት ነው የሚኖረው ብለህ ታስባለህ? ሳር ሜዳ፣ ሳር ያለበት ቦታ ወይም ደግሞ የት አካባቢ ማለት ነው? አፍሪካ ወይም ያው ጫካ ውስጥ ማለት ነው አይደል? ኢን ዘ ፎረስት አይደል? በብዛት የሚኖረው እንደዛ ነው። ስለዚህ ያው በሜዳማ ቦታው በጫካ ውስጥ በብዛት ይኖራል ማለት ነው። እሺ ሌላ የምጠይቅ ጥያቄ በዓለም ላይ ካሉ እንስሳት ሁሉ ቆሞ መተኛት የሚችል ትልቅ እንስሳ ማን ይመስላል? ዝሆን ነው። ትክክል ነህ። ሶስተኛ ጥያቄ መሬት ክብ ናት እና በራሷ ትሽከረከራለች። እኛ ግን ስትሽከረከር ለምን አይሰማንም ወይም ለምን አንወድቅም? ስለ ግራቪቲ ስላለ በግራቪቲ ወይም የመሬት ስበት ስላለ ማለት ነው አይደል? ጎበዝ፣ በጣም ጎበዝ አናንያ። እሺ አራተኛ ጥያቄ በሰውነታችን ውስጥ ሌሊት ተኝተንም ቢሆን ለአንድ ሰከንድ እንኳን ሳያርፍ የሚመታና የሚሰራው ዋናው አካል ምንድን ነው? ልባችን ነው አይደል? ልባችን ግን ቢቆም ምን ይሆን ይመስላል? መንቀሳቀሱ ቢያቆም ወይም ደግሞ እንሞታለን አይደል? የልብ ሰርኩሌሽን ወይም ደግሞ ልባችን ኦክሲጅን። ስለዚህ ልባችን ከቆመ መምታት ካቆመ እንሞታለን ማለት ነው። ስለዚህ ልባችን ነው። በጣም ጎበዝ። አምስተኛ ጥያቄ አሳዎች ውሃ ውስጥ ነው የሚኖሩት አይደል? አሳ ውሃ ውስጥ ነው የሚኖሩት። ለመሆኑ አሳዎች ውሃ ውስጥ ሆነው ይተኛሉ ወይስ አይተኙም ብለህ ታስባለህ? ይተኛሉ፣ ግን አይናቸው ከፍቶ ነው። በጣም ጎበዝ። እስካሁን ሁሉም ጥያቄ እየመለስክ ነው። በጣም ጎበዝ። ኦኬ ሌላ ጥያቄ በሀገራችን በብዛት የምንጠቀመው የኢትዮጵያ ዘመን አቆጣጠር ወይም ካላንደር በአጠቃላይ ስንት ወራት አሉት? 13 ሲያብራራልኝ ማለት 13 ማለት 13ኛው ወር 13 ወር አለን። ግን ብዙ ሀገራት 12 ነው ያላቸው። የኛው 13ኛው ጳጉሜ ነው። ጳጉሜ ነች። ስንት ቀን ያላት? 6 ወይ 5። በጣም ጎበዝ። ስለዚህ 13 ነው ያው። እሺ ሌላ ጥያቄ 7ኛ ጥያቄ የሰው ልጅ ያለ ምግብ ብዙ ቀናት መኖር ይችላል አይደል? ያለ ውሃ ግን ስንት ቀን ብቻ መቆየት ይችላል የሚችለው? 3 ቀን አይደል? የሰው ልጅ ያለ ውሃ በሳይንስ እንደተረጋገጠው ያለ ከ3 ቀን በላይ መቆየት አይችልም። ሌላ ጥያቄ ጨረቃ የራሷ ብርሃን የላትም፣ ግን ማታ ማታ በጣም ታበራለች። ብርሃኑን ከየት ነው የምታገኝ ይመስላል? የፀሐይ ብርሃን ሲጸበረቅ። የምታገኘው ብርሃኑን ከየት ነው? ከፀሐይ ብርሃን ነው። በጣም አሪፍ ጎበዝ። ያው የፀሐይ ብርሃን አንጸባርቃ ማለት ነው የምታገኘው ከፀሐይ ነው ጨረቃ። የመጨረሻ ጥያቄ አናንያ የምጠይቅህ ምንድነው? ለምሳሌ አንድ ሰው አስተማሪ ሊሆን ይችላል፣ አባት ሊሆን ይችላል፣ እናት ሊሆን ይችላል፣ ሌላም ጓደኛ ሊሆን ይችላል። እንደዚህ ብሎ ቢልህ ወይም ቢናገርህ ዛሬ የምትዘራውን ነገር ነገ ታጭዳለህ ቢልህ ምን ለማለት ፈልጎ ነው? ማለት ዛሬ በደንብ ከተማርኩት ለሚቀጥለው ስኬታማ ሆናለሁ። በጣም ጎበዝ አናንያ፣ በጣም ጎበዝ። ዛሬ የምትዘራውን ነገ ታጭዳለህ ማለት አንተ ተማሪ ነህ አይደል?
ዛሬ የምትዘራው ምንድነው? መማር ነው አይደል እንዴ? ከተማርክ ጠንክረህ ካጠናህ ጎበዝ ከሆን በትምህርትህን የተለያዩ መጽሐፎችን የምታነብ ከሆነ ወደፊት ምን ትሆናለህ ማለት ነው? ስኬታማ ጎበዝ ተማሪ ትሆናለህ። ጥሩ ደረጃ ላይ ያሰብከውን ነገር ታገኛለህ ማለት ነው አይደል? በጣም አሪፍ። ስለዚህ እነዚህ አሁን የጠየቁህ የማነቃቂያ ወይም ደግሞ ጀነራል ጥያቄዎች ናቸው። ጥያቄዎቹ እንዴት አገኛችሁ? ቀላል ናቸው ደግሞ በጣም አሪፍ ናቸው አይደል? ወደድካቸው? በጣም አሪፍ ጎበዝ። ከየተወደዳችሁ ተመልካቾቻችን እየተከታተላችሁት የምትገኙት ኮምፓስ ሆቢ የተሰኘው ፕሮግራማችን ነው። እንግዲህ እንደተመለከታችሁት የዛሬ ፕሮግራማችን በአንድ ጎበዝ ተማሪ አናንያ ፒተስ በሚባል ጎበዝ ተማሪ መኖሪያ ቤት ውስጥ ተገኝተን ከሱ ጋር እንግዲህ ጥሩ ቆይታ እያሳለፍን እንገኛለን። ፕሮግራማችን ይቀጥላል። አብራችሁን ቆዩ። ቀደም የጠየቁህ ያው አጠቃላይ ጀነራል ጥያቄዎች ነው አይደል? የማነቃቂያ ጥያቄዎች። አሁን ደግሞ ወደ ምንድነው የምንሄደው? ከኬጂ እስከ አራተኛ ክፍል። ምክንያቱም አንተ የአራተኛ ክፍል ተማሪ ነህ። ያለውን ነገር እንግዲህ ያሳለፍከው ነገር ኬጂ እንዴት ነበርክ የሚለው ነገር ከዛ ጀምሮ እንግዲህ እንጨዋወታለን ማለት ነው አይደል? እሺ አናንያ ኬጂ በስንት ዓመት ገባህ? ኬጂ ዴኬር ውስጥ ገብቼ ነበር። ከኬጂ በፊት ኦኬ። በሁለት ዓመት ነው ዴኬር የገባኸው? ኦኬ። ከዛስ? 3 ዓመት ፕሬፕ ገብቼ ነበር። ከሱ በኋላ በ6 ግሬድ 1። ኦኬ ግሬድ 1። እና እንዴት ነበረ ቆይታ ኬጂ ላይ? እንደው ኬጂ መጀመሪያ የሄድከው ትምህርት ቤት ወይም ያው የዴኬር በጣም ህፃን ነው 2 ዓመትና አታስታውሰውም አይደል? እሱ ገባ ነው። ኬጂ ግን 3 ዓመት ወይ 4 ዓመት ላይ ነው የገባውና እንዴት ነበር? ከማን ጋር ነው መጀመሪያ ትምህርት ቤት የሄድከው? ላይን ሀርት የሚባል ነበር። ከማን ጋር ነው የሄድከው? ከማን እኔ እዛ የሚወስደኝ አንድ ሰው ብቻ አይደለም። እናትህ ጋር ነው ወይስ ከአባትህ ጋር? አንዴም ከአክስቴ ጋር ሄድ ነበር። ኦኬ። መጀመሪያ የሄድክበትን አጋጣሚ ታስታውሳለህ? መጀመሪያ ጊዜ አክስቴ ትሆናለች። ኦኬ። መጀመሪያ የወሰደች አክስት ነች? ኦኬ። ረስተዋላ ረጅም ጊዜ ስለሆነ አይደል? እና መጀመሪያ ትምህርት ቤት ስትሄድ ኬጂ በጣም ፈራህ? አልፈራህም? ምን ደስ አለህ ወይስ አለቀስክ ወይስ ፈራህ? ምን ተሰማህ? እስኪ በደንብ ንገረኝ። ደስ አለኝ ማለት ነው። ምንም አልፈራህም? ትምህርት ቤት ስትሄድ እንግዲህ አንተ ያኛ ህፃን ነህ ገና። ብዙ ተማሪዎችን ታገኛለህ፣ አስተማሪዎችን ታያለህ። ከቤት ወጥተህ ላጣቅ ትችላለህና ምን ተሰማህ? ብዙ እኔ ምንም አልተጫወትኩም። ብዙ ከሰው ጋር አላወራውም ከአስተማሪ መጠየቅ በስተቀር ምን ተጫወትኩኝ ብዙ። ኦኬ። ብዙም አልተጫወትኩም? አይ ብዙ ተጫወትኩኝ፣ ግን ከሰው ጋር ብዙ አላወራም። ብዙም አላወራህም? ምን ፈርተህ ነው ወይስ በቃ ከሰው ጋር መጫወት ነው ያልወደድኩ? ኦኬ። ያው አዲስም ስለሆንክ ለትምህርት ቤቱ። ኦኬ። በጣም አሪፍ። ከዛ እንግዲህ ኬጂ ምን ነገር ታደርጉ ነበረ? ኬጂ ትምህርት ስትማሩ ምን ነበር የምትማሩት? ብዙ ማንበብ እና መጻፍ ነበር እና ስቶሪ ታይም እንደሱ አይነት ነገር። ኦኬ። እና መጫወትም ለብዙ ዝም ብዬ መጫወት ነበር። ኦኬ። መጫወት በጣም ጎበዝ። ኦኬ። በጣም አሪፍ። እሺ። ከዛም በኋላ እንግዲህ ኬጂ እነኝን የተለያዩ መዝሙሮችን የተለያዩ መጽሐፍትን ታነባላችሁ፣ የተለያዩ ነገሮችን ትሰራላችሁ አይደል? ከዛ እንግዲህ አንደኛ ክፍል ገባህ። አንደኛ ክፍል ሲገባ እንግዲህ 7 ዓመት ሆነ አይደል? አይ 6 ዓመት ነው። አንደኛ ክፍል የገባው በ6 ዓመት ነው። አንደኛ ክፍል ሲገባ እንግዲህ ትንሽ አድገሃል አይደል? አንደኛ ክፍል ምን የተለየ ነገር አገኘህ? ከኬጂ ትንሽ መጫወት አለ እና ከኬጂ በላይ መማር አለ። ትንሽ ደብሮኝ ነበር። ትምህርት በቃ ጠልቼ ነበር አንደኛ ክፍል። ኧረ ተው፣ ለምን? በቃ የማውቀው ነገር ደግሜ ለምን ያስተምሩኛል ብዬ። ኬጂ የተማራችሁትን አንደኛ ክፍል ተደገመ? ለምሳሌ ምን? ማንበብ እና መጻፍ ደግሜ ለምንድን ነው የምጀምር ብዬ ጠልቼው ነበር። ኦኬ። ኬጂ ላይ የተማራችሁትን ግን እኮ አንደኛ ክፍል ላይ ትምህርቶቹ በዛ ይላሉ አይደል? ኬጂ ላይ ብዙ ጊዜ መዝሙር የተለያዩ አማርኛ ከብዶኝ ነበር። ፍሬንችም እንማር ነበር። ኦኬ። ፍሬንች ግን በጣም አይከብድም፣ ግን በጣም ብዙ ነው። 5 ክላስ በአንድ ሳምንት ነበር ምንማር።
ኦኬ ፍሬንች አንደኛ ክፍል እና ፍሬንች እንዴት ነው በደንብ ትችላለህ? ማሆናት ትንሽ የምትሞክረው ቃል ምንድነው? እስቲ የምታውቃት አንድ ቃል አመሰግናለሁ ማለት ታውቃለህ? ምን ማለት ነው? አመሰግናለሁ በፍሬንች ሜርሲ ኦኬ በፍሬንች ኦኬ ጎበዝ። ስለዚህ አንደኛ ክፍል ሲገባ ያው ትምህርቱ ብዙ ነው። ከዛ በተረፈ ደግሞ ፍሬንች ትማራላችሁ። አስተማሪዎቹም የተለያየ ነው የሚሆኑት አይደል? ኬጂ ላይ ግን አንድ አስተማሪ ብቻ ነው አይደል? ሴት ብቻ ነች የምታስተምራችሁ? አይ ሁለት ነበር። ሁለት ሴቶች ነበሩ የሚያስተምሯችሁ። አንደኛ ክፍል ሲገባ በጣም የምትወደው ትምህርት ምንድን ነው? አንደኛ ክፍል ፒኢ ስፖርት በጣም ትወዳለህ? ስፖርት ለምንድን ነው ስፖርት በጣም የወደድከው? በአንደኛ ክፍል ስፖርት አይደለም መጫወት ነው ዝም ብሎ። ኦኬ እየወጣችሁ ትጫወታላችሁ? ምን ታደርጋላችሁ በስፖርት ፔሪድ? ብዙ ጊዜ ኳስ፣ ሩጫ እንደሱ። ኦኬ ከሁሉ የምትወደው የስፖርት አይነት ምንድን ነው? ኳስ መጫወት ትወዳለህ ማለት ነው? ብዙ ግን ማየት ነው። ማየትም ትወዳለህ? መጫወትም ትወዳለህ? በጣም አሪፍ። ከዛ በጣም የምትወደው ትምህርት ምንድነው? ያው ስፖርት ነው ብለኸኛል። የሚከብድ ትምህርት ምንድን ነው? አማርኛ ትምህርት ይከብዳል? ግን አፋን ኦሮሞም ይከብዳል። አሁን አራተኛ ክፍል ደርሰሃል እንግዲህ። አሁን አንደኛ ክፍል ገባ። ከዛ ሁለተኛ እያልክ 3 እያልክ ስትሄድ አማርኛውን በደንብ እየለመድክ ነው አይደል? አንተ በጣም የምችለው ምንድን ነው? አሁን ሂሳብና እንግሊዘኛ። እንግሊዝ ያው ፐርፌክት ነው። በጣም በደንብ ነው የምታወራው አይደል? ከአማርኛ በተሻለ አይደል? አሁን ግን አማርኛ በደንብ የምችልሃል እኮ። ለምን እያወራህ ነው አይደል? እኮ አሁን ይኸው አሁንም የኮምፓስ ወግ ላይ እየቀረብከው አማርኛ በደንብ ስለቻልክ ነው። ስለዚህ አሁንም ወደፊት ደግሞ you'll be perfect አይደል? ስለዚህ ወደፊትም ጎበዝ ነው እኮ ነው ብዬ ተስፋ አደርጋለሁ። ለዛም ነው እዚህ ፕሮግራም ላይ እየጋበዝኩ ብዙ መጽሐፍና ማንበብ አሁን እንዴት ነው አራተኛ ክፍል ላይ እስካለ? አራተኛ ክፍል በላይን ሃርት 3ኛ እስከ 3ኛ ክፍል ኢንተርናሽናል ነበር። ኢንተርናሽናል ትምህርት ቤት ነበር መጀመሪያ የምትማረው? አራተኛ ክፍል ስገባ እንደዚህ በጣም ከባድ ነበር። ከበደ አይደል? ሁሉም ትምህርት በአማርኛ ሲሆንብህ? ኦኬ እንግሊዘኛ ብቻ ነው አሁን በእንግሊዘኛ አይደል? ሌላው ትምህርት በአማርኛ ሲሆን ከበደህ? በፊት ግን እንግሊዘኛ ስለነበረ ሁሉም ትምህርት ቀላል ነበር አይደል? አሁን ግን በጣም እኮ ጎብዘዋል። በጣም ብዙ ለውጥ አለ። በፊት በጣም ትቸገር ነበር አማርኛ አይደል? አሁን አሻሽለሃል። በጣም አሪፍ። በጣም መበርታት አለብህ አይደል? እንዴት ነው ቤት ውስጥ በጣም የሚያግዝህ ማን ነው? ቤት ውስጥ የሚያስጠናህ ሊሆን ይችላል? ብዙ ጊዜ አስጠኝ ያለኝ። ኦኬ አስጠኝ። ኦኬ ከዛ በተጨማሪ አስጠኝ በሌለ ጊዜ ማን የሚያግዝህ? እናትና አባት ያግዘዋል፣ ያስጠኑሃል በደንብ። ማጥናት እንዴት ነው የምታጠናው አንተ? በፊት ግን በጉግል ትራንስሌት አድርጌው ነበር። በጉግል ትራንስሌት ደግሜ እያነበብኩት እንደሱ ያጠናኝ ነበር። ኦኬ ግን አሁን በመጀመሪያ ሴንተንስ ቶፒክ የፈለኩኝ እያነበብኩኝ እሱ በኋላ ሜሞሪ ኖትቡክ ጽፌ በኋላ አጠናዋለሁ። ኦኬ በጣም አሪፍ። ስለዚህ ማጥናት በጣም ትወዳለህ? ብዙ አይደለም፣ ከማጥናት ዝም ብሎ መጽሐፍ ማንበብ ይሻላል። መጽሐፍ ማንበብ ነው በጣም የምትወደው? ኦኬ ልጆች አሁን ምን ማድረግ አለባቸው? ትምህርት ቤት አስተማሪ ሲያስተምር ወይም ደግሞ ቤታቸው ጎበዝ እንዲሆኑ ልጆች ምን ማድረግ አለባቸው? ለጎበዝ እንዲሆኑ ለሰዓታቸው ጠብቆ ማጥናት። እሺ አንድ ሌላ ደግሞ ሪቫይዝ ለማድረግ ኦኬ መከለስ። እሺ መከለስ እና ትምህርት ቤት አለመረበሽ። አስተማሪ ሲያስተምር ምን ማድረግ? ጸጥ ብሎ መከታተል። እነኚህ ማድረግ አለባቸው አይደል? በጣም አሪፍ። ከዛ በተረፈ እንግዲህ አሁን አንተ አራተኛ ክፍል ዘንድሮ አይደል? አሁን ወደ አምስተኛ ክፍል አልፈሃል አይደል? እንዴት ነው አምስተኛ ክፍል ለመቀበል ምን አይነት ዝግጅት እያደረክ ነው? ክረምቱ ብዙ ዝግጅት ለአምስተኛ ክፍል አላደረኩም፣ ግን የክረምት ትምህርት ቤት እገባለሁ። ክረምት ትምህርት ቤት አሁን ገና ትምህርት የተዘጋው አሁን ቅርብ ጊዜ ስለሆነ አሁን ቀጣይ ዓመት አምስተኛ ክፍል ስለሆነ እንዳይከብድህ
ትምህርት ቤት ገብተህ አንዳንድ የማጠናከሪያ ትምህርቶችን ትወስዳለህ ማለት ነው። በጣም አሪፍ። በትርፍ ጊዜ ሀናንያ ምንድነው የምታደርገው? ምን ያዝናናሃል? ብዙ የሚያዝናናኝ ጌም መስራት ነበር። ላይክ ኮዲንግ ወድ ነበር። ኦኬ። ኮዲንግ ላንጉዌጅ 2 እችላለሁ፣ ሳይፈን እና ሉዋ። ኦኬ። ግን ላፕቶፕ ተሰብሮ ነበር የላስት ሳመር። ኦኬ። ከሱ ጀምሮ ላይክ እና አልተሰራም። ኦኬ። ላይክ ሌኖቮ ስለሆነ ከባድ ነው እዚህ ለማግኘት ሪፔር። ሶ ላይክ ከሱ ጀምሮ ላይክ ጌሞች ሌላ ሰው እየሰራ ዝም ብዬ እያየኝ ጌም ከሱ በኋላ መጻፍ። ኦኬ። ሎርድ ኦፍ ዘ ሪንግስ ላይክ ጀምሬ ነበር ከረም ስለጀመረ ጨረስኩት። ኦኬ። ስለዚህ የተለያዩ ጌሞችን መጫወት በጣም ያዝናናል። እሺ፣ ከጌም ውጪስ በምን ትዝናናለህ? ቤትም ስኮን ከጓደኞችም ጋር ሊሆን ይችላል። በምንድን ነው የምትዝናናው? በጣም እኔ ውጪ አልወጣም። ብዙ ውጪ አትወጣም? ግን ብዙ ላይክ ምግብ መስራት፣ ቼስ መጫወት። ምግብ መስራት ትችላለህ? ምን አይነት ምግብ ትሰራለህ? ዛሬ በቃ የሆነ ምግብ ስራና ብላኛ። ሁለተኛ ምግብ አይደለም ላይክ ጣፋጭ ነው። ጣፋጭ ምግብ ለምሳሌ ሲናመን ሮልስ፣ ባናና ኬክ። ኦኬ። እንደሱ አይነት። ማን አስተማረህ ግን እንደዚህ? ዩቲዩብ። ዩቲዩብ እየተከታተልክ ዩቲዩብ ታያለህ? ኦኬ። በጣም የምትወደው የዩቲዩብ ፕሮግራም ምንድነው? የዩቲዩብ ፕሮግራም ብዙ ነው ያለኝ። ግን ኦቨር ሲምፕሊፋይድ ምግብ ብቻ ነው የምትከታተለው? የምግብ አሰራር ነው እንጂ የምግብ አሰራር እና ኦቨር ሲምፕሊፋይድ የሚባል። ኦኬ። እሱም በደንብ ታያለህ? ስለ ወር ሂስትሪ። ኦኬ። በደንብ ትከታተላለህ? በጣም ጎበዝ ሀናንያ። በጣም የምትወደው ምግብ ምንድነው? ከሁሉ አንድ አይነት መወድ የለም። because አንዶቹ ይወዳሉ፣ አንዶቹ በጣም አልወደም እኮ። በጣም የምትወደው ግን ምንድነው? ከጣፋጭ ሲናመን ሮልስ። ለምሳ የሚሆን ለምሳሌ ሀበሻ ምግብ በጣም የምትወደው ምንድነው? ክትፎ በጣም ትወዳለህ? ኦኬ። ከመጠጥስ? የሚጠጣ ነገር፣ ትኩስ ነገር፣ ሶፍት ድሪንኮች ከዛ ውስጥ በጣም የምትወዳቸው? እኔ ሞሂቶ እወዳለሁ። ሞሂቶ። ኦኬ። በጣም ትወዳለህ? በጣም ጎበዝ። በጣም የምትወደው እንስሳ ምንድነው? ውሻ ትወዳለህ? ለምን ውሻ ወደድክ? አማንስ ቤስት ፍሬንድ ናቸው። ታማኝ ስለሆነ አይደል? እና ደግሞ ያው ውሻ ግን እኛም ነበር። ኦኬ። አርጅቶ ሞተ ነበር። አረጀና ሞተ? በጣም አዘንክ? በጣም አላለቀስኩም። አልቅሰሃል አሉ ሰምቻለሁ እኔ። ውሻው ሲሞት በጣም you are crying I think so። አልቅሰሃል? አላለቀስክም? አሁን ውሻ የለም እናንተ ቤት? የለም። ውሻው ቤቱ ስቶሬጅ ያደረግ ነው። ኦኬ። ሀናንያ ስንት እህትና ስንት ወንድም አለ? 2 እህት አለኝ። 2 እህት አለ። ስንት ወንድምስ? ወንድም የለም። ኦኬ። በጣም አሪፍ ሀናንያ። እንግዲህ ቆይታችን አሁንም እንደቀጠለ ነው። የተወደዳችሁ ተመልካቾቻችን እየተከታተላችሁት የምትገኙት ኮምፓስ ወግ የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችን እንግዲህ ከአንድ ጎበዝ ተማሪ ሀናንያ ፒተርስ ከሚባል ተማሪ ጋር ጥሩ ቆይታ እያሳለፍን እንገኛለን። እንግዲህ ይህ ተማሪ የ4ኛ ክፍል ተማሪ ነው። በጣም ጎበዝ ተማሪ ነው። ያው ትንሽ አማርኛ እንግዲህ ያዝ ያደርገዋል፣ ግን በጣም ፐርፌክት እየሆነ እየመጣ ነው። በፊት ያው ትንሽ ያስቸግረው ነበር፣ አሁን በጣም ጎበዝ ሆኗል። ከሀናንያ ጋር እንግዲህ ጥሩ ቆይታ እያሳለፍን ነው። አሁንም ፕሮግራማችን ይቀጥላል። ይህንን ፕሮግራም ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህ ኮምፓስ ወግ ነው። መልካም ቆይታ። አሁን ደግሞ ሀናንያ እንግዲህ ስለ አንዳንድ ለየት ያሉ ወይም ደግሞ ለአእምሮን የሚያነቃቁ እንቆቅልሽ ጥያቄ ነው የምጠይቅህ። ቀጣይ ውይይታችን እንቆቅልሽ ነው። ጥያቄዎችን እጠይቃለሁ። ተዘጋጅ። እንቆቅልሽ እንዴት ነው ታውቃለህ? ጎበዝ ነህ እንቆቅልሽ ላይ? ብዙ አይደለም። ስለዚህ ዛሬ 10 እንቆቅልሽ ጥያቄዎችን እጠይቃለሁ። ከባድ ናቸው። 10ን ከመለስክ ያው እንግዲህ ጎበዝ ነህ ማለት ነው። እሺ፣ በጣም አሪፍ። ዝግጁ? እሺ። እንቆቅልህ ምን አቅልህ? ጎበዝ። የመጀመሪያ ጥያቄ ክንፍ የለውም ይበራል፣ አይን የለውም ያለቅሳል፣ ምንድን ነው? ዳም ነው።
ዳመና። ኤክሰለንት፣ በጣም ጎበዝ። ሁለተኛ ጥያቄ ከአንተ እኩል ቁመት አለው ግን ምንም አይነት ክብደት ወይም ኪሎ የለውም ምንድነው? ሻዶ። በአማርኛ ጥላ። ጥላ። ጎበዝ። ሶስተኛ ጥያቄ ጥርሶች አሉት ግን አይነክስም፣ ፀጉርህን ያስተካክላል። ፀጉር ማበጠሪያ። ፀጉር ማበጠሪያ። ጎበዝ ጎበዝ አናንያ። አራተኛ ጥያቄ በበጋ ሲሞቅ ልብሱን ይለብሳል፣ በክረምት ሲበርደው ልብሱን ያወልቃል። ምንድነው? ዛፍ። በጣም ጎበዝ። ዛፍ እንግዲህ በበጋ ቅጠል ያወጣል አይደል? በክረምት ደግሞ ምን ይላል? ይረግፋል ቅጠሉ አይደል? ለዛ ነው። እሺ ስንተኛ ጥያቄ ነው አሁን? አምስተኛ። ወደ ላይ ሲወረወር ነጭ ነው፣ መሬት ላይ ሲወርቅ ግን ቢጫ ይሆናል። ምንድነው? እንቁላል። ጎበዝ። ስድስተኛ እግሮች አሉት ግን አይራመድም፣ በላዩ ላይ ምሳህን ትበላበታለህ። ምንድነው? ጠረጴዛ። ጥያቄዎቹ በጣም ቀላሉ እንዴ? ቀላል ናቸው። እሺ ሰባተኛ ውሃ ውስጥ ሲገባ አይርስም፣ ውሃ አይነካውም ማለት ነው። አይርስም፣ ቢገባም ምንም አይርስም። እሳት ውስጥ ሲገባ አይቃጠልም። ምንድነው? ደግሞ ጥላ። ውሃ ውስጥ ሲገባ አይርስም፣ እሳት ውስጥ ሲገባ ያው የሰው ጥላ። አሁን ለምሳሌ አንተ ውሃ አካባቢ ቆመህ ኩሬ ውስጥ ያንተ ጥላ ውሃ ውስጥ ሪፍሌክት አድርጎ ይገባል፣ ግን ውሃ ይነካዋል? እሳትም አያቃጥለውም። ስለዚህ የሰው ጥላ። ልሸውድህ ነበር ግን አንተ አትሸውድም። you are smart። በሩቅ ታየዋለህ፣ ስትቀርበው ግን ታጠዋለህ፣ ይጠፋል። ምንድነው? በእንግሊዘኛ አውቀዋለሁ። በሩቅ ታየዋለህ፣ ስትቀርበው ግን ታጠዋለህ ወይም ይጠፋል። ስትቀርበው እየቀረበው ሲገኝ ይጠፋል። ምንድነው? ፎግ ነው ግን በአማርኛ ፎግ። ትክክል ነው። ፎግ ነው። በአማርኛ ምን ይባላል? በአማርኛ ጭስ እና ጭጋግ ወይም ደግሞ ጉም ይባላል። ያ ቴንክ ዩ። እሺ ሌላው አፍ የለውም ግን ያወራል፣ እግር የለውም ግን ዓለምን ይዞራል፣ መልእክትም ያደርሳል። ምንድነው እሱ? ስልክ ወይም ደብዳቤ አይደል? ቴንክ ዩ። የመጨረሻ ጥያቄ አንተ ሳትጮህ እሱ አይጮህም፣ ድምጽህን መልሶ ያሰማሃል። ኢኮ ወይም ደግሞ የድምጽ ምንድነው የሚባለው? የድምጽ አስተጋቦ። አዎ ድምጽ ማስተጋባት ማለት ነው። አንተ ስታወራ እሱም ያወራል፣ ድምጽ ያወጣል። ያ ምን ይባላል? አስተጋቦ። ኢኮ ይባላል። ቴንክ ዩ። ስለዚህ ሁሉም ጥያቄ እኮ መለስክ እና ይከብደኛል ብዙም አይደለም ያልከው አውቀህ ነው አይደል? ትንሽ። አረ በጣም ጎበዝ ነህ። እውነት በጣም አሪፍ ጎበዝ። ተወደዳችሁ ተመልካቾቻችን እየተከታተላችሁት የምትገኙት ኮምፓስ ኦጊት ፕሮግራማችን ነው። የዛሬው ፕሮግራማችን እንግዲህ ከአንድ ጎበዝ ተማሪ አናንያ ፒተርስ ጋር የነበረን ቆይታ አሁንም እንደቀጠለ ነው። እንግዲህ እንደምትመለከቱት አናንያ በጣም ጎበዝ ተማሪ ነው። እንግሊዘኛ ያው ፐርፌክት ነው። አማርኛ ትንሽ ያስቸግረዋል፣ ግን በጣም አሁን እየለመደ ነው። ያው እንደምታውቁት ሁልጊዜ በአማርኛም ወይም ደግሞ በሌላ ቋንቋ ፐርፌክት የሆኑ ብቻ ሳይሆኑም ትንሽ የሚሞክሩ ተማሪዎችንም ለማበረታታት ያህል ነው የጋበዝኩትና እንግዲህ ከሱ ጋር አሁንም ቆይታችን ይቀጥላል። እናንተም እንግዲህ ይህን ፕሮግራም ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ሁኑ። ፕሮግራማችን አሁንም ይቀጥላል። መልካም ቆይታ። አናንያ አሁን ደግሞ እንግዲህ ቅድም እንቆቅልሽ ነበረ። አሁን ደግሞ ፈጣን መልስ፣ አጭር ጥያቄ ጠይቃለሁ። ፈጣን መልስ፣ አጭር መልስ ነው የምትሰጠኝ ማለት ነው። ዝግጁ? በጣም አሪፍ። እንግዲህ ጥያቄዎችን ጠይቃለሁ፣ አንተ የራስክ መልስ በፍጥነት ትመልሳለህ ማለት ነው። ዩቲዩብ ማየት ወይስ ቲክቶክ ማየት? ዩቲዩብ። ፈተና ወይስ የቤት ስራ? የቤት ስራ። ሮቦት ወይስ አውሮፕላን? ሮቦት። እግር ኳስ ወይስ ቪዲዮ ጌም? ቪዲዮ ጌም። ፒዛ ወይስ በርገር? ፒዛ። ክላስ ወርክ ወይስ ማስታወሻ መጻፍ? ማስታወሻ መጻፍ። ሳይንቲስት ወይስ ዶክተር? ዶክተር። ብልጥ መሆን ወይስ ሀብታም መሆን? ሀብታም መሆን። ስልክ ወይስ ላፕቶፕ? ላፕቶፕ። ብቸኛ ልጅ መሆን ወይስ ወንድምና እህት መኖር? ብቸኛ። አኒሜሽን ካርቶን ወይስ የፊልም ሲኒማ? አኒሜሽን። ጠዋት መነሳት ወይስ ማታ ማጥናት? ማታ ማጥናት። የመመረቂያ ዋንጫ ወይስ የገንዘብ ስጦታ? የገንዘብ ስጦታ።
ሂሳብ ወይስ እንግሊዘኛ? ሂሳብ። ፎቶ ወይስ ቪዲዮ? ቪዲዮ። እናት ወይስ አባት? እናት። ምን ነው በጣም አሰብክ? በቃ ሃርድ ስለሆነ ስለዚህ መልሱ ምን እንደሆነ የነበረበት እናት ግዴታ ስለሆነ ነው። ግን ያው ሁለቱም ነው አይደል መሆን ያለበት? ሁለቱም ነው ግዴታ ስለሆነ ነው አይደል? ይሄን ይመስላል እንግዲህ አጭርና ፈጣን ጥያቄዎች። በጣም አመሰግናለሁ። በጣም ጎበዝ፣ ጥሩ መልስ ነው የሰጠኸኝ። አናንያ ወደፊት ስታድግ ምን መሆን ነው የምትፈልገው? ሶፍትዌር ኢንጂነር። ሶፍትዌር ኢንጂነር። ኦኬ። ለምን ሶፍትዌር ኢንጂነር መረጥ? በእናትህ because ኮዲንግ እና ቴክኖሎጂ እኔ በጣም ወድ። ኦኬ። እና አዲስ ነገር መስራት እወዳለሁ። ኦኬ። ስለዚህ ሶፍትዌር ኢንጂነር መሆን ነው የምትፈልገው ወደፊት? እና ጠንክረህ በጣም እየሰራ ነው እያጠና ነው? በጣም አሪፍ። ዓለማችን ላይ ከሚገኙ ሀገሮች የመጀመሪያ እድል ቢሰጥህ የት ሀገር መሄድ ትፈልጋለህ? ብዙ አንድ ሀገር ቢሰጥ በጣም በቃ እዛ ሀገር ሂድ ተብለህ እድል ብታገኝ የት ሀገር ነው መሄድ የምትፈልገው? ቻይና ወይ አሜሪካ? ከሁለት አንዱ ምረጥ። ቻይና። ቻይና። ለምን ቻይናን መረጥ? because like software engineering companies እና ብዙ like opportunities ቻይና ውስጥ ነው ያለ። በጣም አሪፍ፣ በጣም ጎበዝ። ውይይታችን ቆይታችን ምን ተሰማህ እዚህ ፕሮግራም ላይ ስለቀረብክ? ተዝናናኝ። አረቱ አሪፍ ነው። አሪፍ፣ በጣም አሪፍ። እስኪ ለሌሎች ተማሪዎች አጠቃላይ ምን መልእክት ማስተላለፍ ትፈልጋለህ? ለጓደኞችም፣ ለቤተሰቦችም፣ ለእናትም፣ ለእህቶችም፣ ለአስተማሪዎችም የፈለከውን ሐሳብ ጠቃሚ የምትለውን ሐሳብ እስኪ ንገራቸው። ፊትክን ዝም ብላችሁ ሁሌ ተስፋ እንዳትቆርጡ እና አንድ ነገር ከጀመራችሁ ጨረሱት። በጣም አሪፍ፣ በጣም ጎበዝ። እናመሰግናለን። አናንያ እንግዲህ ዛሬ የኮምፓስ እንግዳ ሆነ እኔ ፕሮግራም ላይ ስለቀረብክ ፈቃደኛ ስለሆንክ ሐሳብ ግን ለጓደኞችህ ለምትወዳቸው አስተማሪዎች ሐሳብ ግን ስለገለጽክ የፕሮግራም እንግዳ ስለሆንክ በጣም ነው የማመሰግነው። እንግዲህ ስለሆንክ በጣም አመሰግናለሁ። እኔም አመሰግናለሁ ወደ ኮምፓስ ወግ ቻናል ስለጋበዛችሁኝ ሐሳቤ ለመግለጽ አመሰግናለሁ። በጣም አሪፍ። በመጨረሻ የምትለው ነገር ምን አለ? ኮምፓስ ወግ ሰብስክራይብ፣ ሼር እና ላይክ አድርጉ። እየተከታተላችሁት የነበረው ኮምፓስ ወግ የተሰኘው ፕሮግራማችን ነው። እንግዲህ በዛሬው ፕሮግራማችን ከአንድ ጎበዝ ተማሪ አናንያ ፒተስ ከሚባል ጎበዝ ተማሪ ጋር በትምህርቱም በስነ ምግባሩም በጣም ዲሲፕሊን የሆነ ተማሪ ነው። ከሱ ጋር እንግዲህ የነበረን ቆይታ በዚህ መልኩ አጠናቀናል። እንግዲህ እናንተም ይህንን ፕሮግራም እንግዲህ ከወደዳችሁት ይህንን ዝግጅት ይህን ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለሌሎች ሀሳባችሁንም ሼር አድርጉላቸው። ሌሎች እንግዶችም የሚጋበዙ ካሉ እዚህ ፕሮግራም ላይ መቅረብ የምትፈልጉ ካላችሁም በእኛ ቻናል ላይ መቅረብ ትችላላችሁ። የዛሬ ፕሮግራማችን ይህን ይመስላል።